ነው። ለዘካርያስ ወንድ ልጅ እንደሚወልድ መጥቶ የተናገረው መልአክ ከራሱ አምጥቶ አይደለም። ልጆች የእግዚአብሔር ስጦታ ናቸው ተብሎ ተጽፏል። ገብርኤል ከየት አምጥቶ ነው ልጅ እንደሚወልድ መናገር የሚችለው? እግዚአብሔር የላከውን መልእክት ወደ አንተ ይዞ የመጣውን መልአክ አግኝተ እባክህ ገብርኤልዬ በእግረ መንገዱ እችንም ወደ እግዚአብሔር አድርስልኝ ብትል ምን ይላል? ያንተ ነገር ወደ እግዚአብሔር የሚደርሰው በኢየሱስ በኩል ነው ብሎ መንገዱን ያሳያል። ትልቅ ሻማ አበራለሁ በል አይሰማህ። መላእክተኛ ያማልዱና ምን ያደርጋሉ? አሁን በዚህ ቋንቋ የማይደሰቱ ሰዎች አሉ። በመካከላችንም ያላችሁ ወንድሞቻችን ካላችሁ እስቲ ይሄንን የመጽሐፍ ቅዱስ ክፍል አብረን በጋራ እንመልከት። ምንድነው የእግዚአብሔር ቃል የሚለው? ወገኖቻችን የሚሉት መላእክት ከእግዚአብሔር ዘንድ ተልከው የእግዚአብሔርን መልእክት ይዘው ወደ ሰው ይመጣሉ፣ የሰውን ምልጃ ጸሎት ግን ወደ እግዚአብሔር አይወስዱም ይላሉ። የትኛው ነው የሚከብደው? ከሰማይ ማምጣቱ ይከብዳል ወይስ ከምድር መውሰድ ይከብዳል? የትኛው ይከብዳል? ከሰማይ ማምጣት ይከብዳል። ከኃያሉ ከእግዚአብሔር ፊት ያለውን መልእክት ተቀብሎ መምጣት ያስደነግጣል፣ ያስፈራል። ከኛ ከደካማዎቹ ይዘው ቢሄዱ ያስፈራል እንዴ? እግዚአብሔር እኛን መልእክት ለመንገር ለማብሰር ወይንም ለኛ የሚያስተላልፈው መልእክት ካለ መላእክት ሳያስፈልጉት እንዲሁ ዝም ብሎ ከሰማይ ሆኖ መናገር አይችልም? ሳሙኤል በቤተ መቅደስ ተኝቶ እያለ መልአክ አላከ። እግዚአብሔር ሳሙኤል ሳሙኤል ብሎ ጠርቶታል። እንደዛ ስማችንን እየጠራ እኛን ማናገር አይችልም? እግዚአብሔር ይችላል። ግን ብዙ ጊዜ መላእክቱን እየላከ በመላእክቱ ያናገራል። ሁሉን የሚችል እግዚአብሔር መላእክቱን ከላከ ምንም የማንችል እኛ በመላእክት ወደ እግዚአብሔር ምልጃ ብናቀርብ ኃጢአት ነው። መጽሐፍ ቅዱስ እንዲህ ነው የሚለው። በዚህ በመጽሐፈ መሳፍንት ምዕራፍ 6 ቁጥር 20 ላይ እግዚአብሔር መልአኩን ወደ ጌዴዎን ላከ። መልአኩ ለጌዴዎን ከእግዚአብሔር የተላከውን መልእክት እስራኤልን በጌዴዎን አማካኝነት ከባርነት ከግዞት ከመከራ ነፃ እንደሚያወጣ ነገረው። መልአኩ አበሰረ። ይህንን ባለው ጊዜ መስዋዕት ላቅርብልህ ላዘጋጅልህ አለው። መስዋዕት የሚቀርበው ለማን ነው ብለናል? ለእግዚአብሔር ነው። መስዋዕት ለእግዚአብሔር አቅርብ አለው መልአኩ። ጌዴዎን መስዋዕት አቀረበ። እግዚአብሔር መልአክ በትሩን ዘረጋና በመስዋዕቱ ላይ አስነካው ይላል። የያዘውን በትረ መስቀል መስዋዕቱን አስነካው። እሳትም ከምድር ወጥቶ መስዋዕቱን በላ። በዚያም መስዋዕት መካከል እግዚአብሔር መልአክ ጌዴዎን እያየው ወደ ሰማይ ወጣ ይላል። በመስዋዕቱ መካከል ወዴት ወጣ? ወደ ሰማይ። የጌዴዎንን መስዋዕት ማን ይዞለት ሄደ? ሊያሳርግ እግዚአብሔር መልአክ አሳርጎለታል። ይሄ ብቻ አይደለም። ቅድም ያየነው መጽሐፈ መሳፍንት ምዕራፍ 13 ቁጥር 20 ላይ መልአኩ ለማኑኤ እኔ አልበላም አለው። መስዋዕት አድርገን ለማን አቅርብ ነው ያለው?